ሰላም 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 ቤተሰብ እንዴት ናችሁ? እግር ኳስ ተመልካች በመላው ዓለም ያላችሁ ሁሉ የቅዳሜና እሑድ የእንግሊዝ ፕሪሚየር ሊግ ጨዋታዎች ይጀምራሉ። ተጠባቂውም እሱ ነው። አንዳንድ የጉዳት ዜናዎች አሉ። በአርሰናል በኩል አርሰናል ጉዳት ያስተናገዱ ተጫዋቾች ሪካርዶ ካላፊዮሪ እና ጁሊያን ቲምበር፣ ጋብሪኤል ማጋሌሽ እነኚህ ሶስት ወሳኝ ተጫዋቾች ናቸው። ከነዚህ መካከል ምናልባት የጋብሪኤል ትንሽ ከበድ ያለ ጉዳት ይመስላል። ጁሊያን ቲምበር እና ሪካርዶ ካላፊዮሪ እነሱ ለስፐርስ ጨዋታ ለሰሜን ለንደኑ ደርቢ ጨዋታ እንደሚደርሱ እየተነገረ ይገኛል። ነገር ግን የጋብሪኤል ማጋሌሽ ጉዳት ትክክለኛ ቢሆንም እንኳን ራሱ ያን ያህል እኔ ይመስለኛል ጋብሪኤል ማጋሌሽ እንደ አጥቂም ጭምር ስለሚታይ በአርሰናል ቤት ያኔ የተለየ ጫና ሊፈጥባቸው ይሆን ይመስለኛል። ከዛ ውጭ ግን አሁንም አርሰናል ባለበት አቋም ጠንካራ የተከላካይ መስመር እንዳለው ምንም ጥርጥር የለውም። ሙስኬራ አለ፣ ሂንካፔ አለ። እዛ ቦታ ላይ መሸፈን ይችላሉ። ራሱ ሪካርዶ ካላፊዮሪ በዛ ቦታ ላይ ሶስት አማራጭ አለ። ሶስት አማራጮች እዛ ቦታ ላይ ሶስት አማራጮች አሉት አርሰናል አሁን እንደዚህ ሆኖ ማለት ነው። እንደውም ሂንካፔ ለጋብሪኤል ማጋሌሽ ቀረብ ያለ ያጫወት ባህሪ ያለው ተጫዋች ይመስለኛል። በማጥቃቱም በመከላከሉም ረገድ የሱን ያክል ባይሆንም እንኳን ራሱ ለጋብሪኤል ማጋሌሽ የሚቀርብ ያጫወት ባህሪ ያለው ልጅ እንደሆነ ሁላችንም የምናውቀው ባለፉት ዓመታት በባየር ሊቨርኩሰን የነበረውን አቋም የሚታወቅ ነው እና ያን ያህል አስቸጋሪ ይሆናል ብዬ አልገምትም እኔ። ከዛ በዘለለ ሲቲ አሁን እየተከተለ ነው ከኋላ አባቴ ቀላ ያስፈልገውም ይሄ ምናልባት ኒውካስትል በተከታታይ ሽንፈት ስለገጠመው የነገውን የሜዳ ጨዋታ ከማንቸስተር ሲቲ ጋር ያለውን ጨዋታ የማሸነፍ ያን ያህል እንኳን እኔ እርግጠኛ አይደለሁም ሲቲን ያሸንፋል ብዬ አልጠብቅም። ነገር ግን አቻ ምናልባት ከወጣ አላውቅም፣ ለአርሰናል ደጋፊዎች የሌላ እድል ያመጣላቸው ይችላል። ከዛ በዘላ አርሰናል ደግሞ የራሱ የደርቢ ጨዋታ ከቶተንሃም ጋር ያለውን በሜዳው እሱን ማሸነፍ ይኖርበታል። ያን ጨዋታ ማሸነፍ አለ። እሱ ብቻ አይደለም በነገራችን ላይ ከዚህ በኋላ አርሰናል ከፊት ለፊት ያሉትን ጨዋታዎች እያንዳንዱን ማሸነፍ ይጠበቅበታል። ምክንያቱም ሲቲ ወደ ኋላ እስካላለ ድረስ ወይ እስካልተሸነፈ ወይ ነጥብ እስካልጣለ ድረስ ቢጥልም ቢሸነፍ ነጥብ ቢጥልም የትኛውም ነገር ቢንገዳግድም ራሱ አርሰናል የራሱን ጨዋታ መግደል እንዳለበት ነው የሚሰማኝ። እስኪ ያለውን ነገር ወደፊት የምናየው ይሆናል። የነገ የቅዳሜና የእሑድ ሰዎች ይበላል። አመሰግናለሁ።